ዘመናዊ እግር ኳስ የጎቾን ያህል አዝናኝ ኮከብ ባለፉት 20 ዓመታት ዳግም መመልከት ያለመቻሉን አሁንም አይኔን ሳላሽ መከራከር እችላለሁ። ሳንጠግበው ቢደበዝዝም ደጋግመን በፊንታዎቹ ነፍሳችንን ሳናስደስት ከአይናችን ቢርቅም ለእግር ኳስ ስፖርት ጨዋታው ውበት የከፈለው ውለታ ግን በታሪክ ሲዘከር ይኖራል። ከዓለም እግር ኳስ ዘመን ተሻጋሪ ድንቆች ተርታ መሰለፉም እርግጥ ነው። ሮናልዲኒዮ እግር ኳስን ይወዳል፣ ኳስም እርሱን ትወደዋለች። ከእግሩ ስር መራቅም የምትፈልግ አትመስልም። ምክንያቱም ጎቾ ኳስ ከያዘ ሁሉ ነገር ሰርከስ ይመስላል። ሜዳው ወደ አንድ አዝናኝ መድረክ ይለወጣል። በኳስ ተዝናንቶ ሌሎችን ያዝናናል። ልብ በሚሰርቀው ቀልብን በሚያሸፍተው በሳምባ ስልት በተሟሸው አይረሴ እንቅስቃሴዎቹ ዓለምን ጉድ አሰኝቷል። ማን እንደ ሮናልዲኒዮ ጎቾ ለኳስ ጨዋታ የተፈጠረው ተፈጥሮም ባክኖ ያልቀረው በኳስ የዘነጠው በጥበቡ ተከታዮቹን አቅላቸውን እስኪስቱ ያደነዘዘው ግን ብዙ ያልተጓዘው ካይን ርቆም የሚናፈቀው ዳንኪራ አፍቃሪው የኳስ ብልሃተኛ በትሪቡን